ሩሲያ አዲስ ጥቃት ከፈተች። ስለ ሰላም የማሰብ ግዴታ የለብኝም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይና ለኢራን የህልውና ዋስትና ሰጠች። በምዕራባውያን አታላይ የውሸት ፈገግታና የውሸት ቃል ኪዳን እንዳትታለሉ የጋዳፊ ልጅ አይሻ ጋዳፊ። የተከበራችሁ ውድ የታታ ሚዲያ ቤተሰቦች እነዚህና ሌሎች መረጃዎቻችንን በዝርዝር እናስደምጣችኋለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆያለን። ቪዲዮ ላይ በማድረግ ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሩሲያ አዲስ ጥቃት ከፈተች። ሩሲያ በዩክሬን የኃይል ማሰራጫ ጣቢያዎች ላይ ከባድ የሰው አልባ አውሮፕላን ጥቃት ማድረሷን ተገለጸ። በዩክሬን 5 ግዛቶች ላይ የመብራት መቋረጥ እንዲፈጠር ያደረገው ጥቃት በርካቶች ለከፍተኛ ቅዝቃዜም አጋልጧል። ሩሲያ በ114 የሰው አልባ አውሮፕላን ጥቃት መሰንዘሯን የገለጸው የዩክሬን አየር ኃይል ከነዚህ ውስጥም 126ቱ አክሽፊያለሁም ብሏል። በጥቃቱ ሱሚ፣ ኦዴሲና ካራካይቭ እና ሌሎች ግዛቶች የመብራት መቋረጥ ገጥሟቸዋል ሲል የዩክሬን ኢነርጂ ሚኒስቴር አስታውቋል። ሚኒስቴሩ አክሎም አፋጣኝ ጥገና ለማድረስ እየሞከረ ቢሆንም የጸጥታ ስጋት እንዳለበትም ገልጿል። የሩሲያና የዩክሬን ጦርነት ለመቋጨት የተሰየመው አደራዳሪ ቡድን እስካሁን ተጨባጭ ውጤት አለማምጣቱን የጦርነቱ ውስብስብነት ያመለክታል ሲሉም ተንታኞች ተናግረዋል። በመቀጠልም ስለ ሰላም የማሰብ ግዴታ የለብኝም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል የተነሱት የኖቤል የሰላም ሽልማት ባለማግኘታቸው ምክንያት ለመበቀል ነው ማለታቸውም ተሰምቷል። ፕሬዝዳንቱ ከዚህ በኋላ ስለ ሰላም ብቻ የማሰብ ግዴታ የለብኝም ማለታቸውም ተሰምቷል። ትራምፕ ለኖርዌይ ጠቅላይ ሚኒስትር በጻፉት ደብዳቤያቸው የኖቤል ሽልማቱን ባለማግኘታቸው ምክንያት ከእንግዲህ ስለ ሰላም ብቻ የማሰብ ግዴታ እንዳለብኝ አይሰማኝም፣ እናም ለዩናይትድ ስቴትስ ጥሩና ተገቢ የሆነውን ነገር ግምት ውስጥ አስገባለሁ ማለታቸውም ተናግረዋል። ትራምፕ በዴንማርክ ከአሁን በፊት ግሪንላንድን ከሩሲያ እንድትጠብቅ በኔቶ ቢነገራትም መጠበቅ አልችልም፣ ለ20 እናም ከዛ በላይ ምንም ማድረግ ካልቻለች እኛ የሆነ ነገር እናደርጋለን ብለዋል። ትራምፕ በተደጋጋሚ ግሪንላንድን በቻይና በሩሲያ የጦር መርከቦች ተከባለች ቢሉም የአውሮፓ ሀገራት በበኩላቸው ከእውነት የራቀ ማስረጃ ያልተደገፈ ውሸት ነው ብለውታል። ይህ በእንዲህ እንዳለም ቻይና ለኢራን የህልውና ዋስትና ሰጥታለች። በቴህራን ጎዳናዎች ያለው ውጥረት በጨመረበት በዚህ ወሳኝ ወቅት ቻይና ለኢራን አገዛዝ የማይናወጥ ድጋፍ በይፋ አውጃለች። የቤጂንግ መልእክትም ግልጽና ጠንካራ ነው። በኢራን ጉዳይ እጃችን አጣጥፈን አንቀመጥም ብለዋል። የቻይና አቋሞችም ቤጂንግ በኢራን ያለው ተቃውሞ በውጭ ኃይሎች የሚደገፍ ሴራ ስትልም ፈርጀዋለች። የሀገሪቱ ሉዓላዊነት ሲደፈር ዝም ብላ እንደማታይ ለምዕራባውያን ቀይ መስመርም አስመራለች። የኢራን መንግስት የሚፈልገውን ማንኛውንም አይነት ድጋፍ በገንዘብ፣ በቴክኖሎጂ፣ በስለላ ኢንተለጀንስ አልፎም ተርፎም በወታደራዊ ዘርፍ ለማቅረብ ዝግጁ መሆኗን ገልጻለች። በመቀጠልም የጋዳፊ ልጅ አይሻ ጋዳፊ በምዕራባውያን የውሸት ፈገግታና የውሸት ቃል ኪዳን እንዳትታልሉ የጋዳፊ ልጅ አይሻ ጋዳፊ ለኢራን ህዝብ ያስተላለፈችው የኢራን ጽኑ ህዝቦች ሆይ ከፍተኛ ሀዘን በተሞላበት ልብ እናገራችኋለሁ። እኔ የሀገሬን አስከፊ ውድመት ያየው ሴት ነኝ። ሀገሬ የወደመችው በግልጽ ጠላቶች እጅ ሳይሆን በምዕራባውያን አሳሳች ፈገግታና የውሸት ቃል ኪዳን ነው። አስጠነቅቃችኋለሁ። በምዕራባውያን ኢምፔሪያሊስቶች አታላይ ቃላትና መፈክሮችን እንዳትታለሉ። ለአባቴ ለኮሎኔል ጋዳፊ የኒውክሌር ፕሮግራምህን ካቆምክ ሁሉም በሮች ይከፈቱልሃል ብለው ነገሩት። አባቴም መስማማቱን መረጠ። በመጨረሻም የኔቶ ቦምቦች ሀገራችንን ወደ ፍርሽራሽነትን ቀይረው የሊቢያ ህዝብ የድህነትና የውድመት ወጥመዳቸው ሰለባ አደረጉት። ኢራናውያን እህት ወንድሞች ይሆን በምዕራባውያን ረጅም ጊዜ ማዕቀብና የተከፈተባችሁ የኢኮኖሚ ጦርነት ያሳያችሁን ጽናት ለሀገራችሁ ያላችሁ ክብር ያረጋግጣል። ለጠላት አጀንዳ እጅ መስጠት መካፈል መከራን ብቻ ነው የሚያስገኘው ብላም ተናግራለች። ታሪክ ያረጋገጠልን ነገር ቢኖርም ኩባ፣ ሰሜን ኮሪያ እስከ ፍልስጤም ድረስ ጸንተው የቆሙት በዓለም ጀግኖች ልብ ውስጥ ህያው ሆነው በታሪክ በክብር ይኖራሉ። እጃቸው የሰጡት ደግሞ ወድመዋል፣ ስማቸውም ተረስቷል። ሰላም ለጀግኖች ለኢራን ህዝብ፣ ሰላም ለኢራን ይሁን ስትል የመሐመድ ጋዳፊ ልጅ አይሻ ጋዳፊ ሀሳቧን ተናግራለች። ይህ በእንዲህ እንዳለ የቡልጋሪያው ፕሬዝዳንት ሮመን ራዴቭ ከስልጣን ለመልቀቅ ወሰኑ። የቡልጋሪያው ፕሬዝዳንት ሮመን ራዴቭ በዛሬው ዕለት ባደረጉት ታሪካዊ የቴሌቪዥን ንግግርም ነገ ማክሰኞ በይፋ ከስልጣናቸው እንደሚለቁ አስታውቀዋል። የውሳኔ በአገሪቱ የፖለቲካ ምህዳር ላይ ትልቅ ድንጋጤ የፈጠረ ሲሆን ቡልጋሪያ ወደ አዲስ የፖለቲካ ቀውስ ውስጥ ሊከታት እንደሚችልም ተነግሯል። ፕሬዝዳንት ራዴቭ ስልጣን ለመልቀቅ የወሰኑት በአገሪቱ ለወራት የዘለቀው የሙስና ተቃውሞና አዲስ መንግስት ለመመስረት የተደረጉ ጥረቶች ውድቅ መሆናቸው ተከትሎ ነው። ፕሬዝዳንቱ በንግግራቸው ወቅትም አገሪቱ የተሰራፋው የደህንነትና በመንግስት ተቋማት ላይ ለተጣለው እምነት ተጠያቂው ጎጂው የአመራር ዘይቤ መሆኑን ገልጸዋል። ዛሬ እንደ ቡልጋሪያ ፕሬዝዳንትነት ለመጨረሻ ጊዜ ይናገራሉ ያሉት ራዴቭም ስልጣን መልቀቃቸውን ለአገሪቱ ቀጣይ እጣ ፈንታ ወሳኝ መሆኑን ጠቁመዋል። የ62 ዓመት ሮመን ራዴቭም ስልጣን ቢለቁም ከፖለቲካ ዓለም የሚርቁ አይመስልም።
በንግግራቸው ላይም ለቡልጋሪያው የወደፊት እጣ ፈንታ ከእናንተ ጋር ሆኜ ታገላለሁ ማለታቸው ራሳቸውን አዲስ የፖለቲካ ፓርቲ አቋቁሞ በሚቀጥለው ምርጫ እንደሚወዳደሩ ከፍተኛ ግምቶች አሰራጭተዋል። ይህ በእንዲህ እንዳለም የሶሪያው ዲሞክራቲክ ኃይሎች ኤስዲኤፍ ዋና አዛዥ መዝሉም አብዲ ከፕሬዝዳንት አህመድ አልሻር ጋር ለመደራደር ወደ ደማስቆ ማቅናቱን ተሰምቷል። ባለፉት ቀናት ውስጥም በኩርድ ኃይሎች የሚመራው ኤስዲኤፍ ሰሞኑን የሶሪያ መንግስት በከፈተው ከፍተኛ ጥቃት ምክንያት በሶሪያ ውስጥ በቁጥጥር ስር የነበረው አብዛኛው ግዛት አጥቷል። የሶሪያ ጦር ሰሞኑን ባደረገው ዘመቻም የአል ሀስካ ግዛትና በቱርክ አቅራቢያ በኤልፖ ግዛት ውስጥ የሚገኘው አይን አል አረብን እና ኮባኒ ዲስትሪክትን የያዘው ሲሆን በኤስዲኤፍ ቁጥጥር ስር የቀሩት 2 ግዛት ብቻ ናቸው መባሉ ነው የተሰማው። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች ለዛሬ ይዘንላችሁ የቀረበው መረጃ እነዚህን ይመስላሉ። ቪዲዮ ላይክ በማድረግ ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን።